ሰላም ጤና ይስጥልኝ። ዛሬ በመካከለኛው ምስራቅ እየተከሰተ ስላለው እጅግ አስገራሚ ሰበር ዜና ይዘንላችሁ ቀርበናል። እንደ አሶሺየትድ ፕሬስ ዘገባ ከሆነ እስራኤል የኢራን የሰለላ ሚኒስትር የሆኑትን ኤዝመል ካቲብን መግደሏን አስታውቃለች። ይህ ግድያ የተሰማው ዛሬ ረቡዕ ሲሆን የእስራኤል መከላከያ ሚኒስትር እስራኤል ካትዝ መግለጫውን በሰጡ ጥቂት ደቂቃዎች ውስጥ ነው። የካቲብ ግድያ የመጣው ባለፉት 24 ሰዓታት ውስጥ ሌሎች ከፍተኛ የኢራን ባለስልጣናት ከተገደሉ በኋላ ነው። ከነዚህም መካከል የብሔራዊ ደህንነት ምክር ቤት አባል የነበሩት አሊ ላሪጃኒና የባሲጅ ሚሊሻ መሪ ይገኙበታል። የእስራኤል መከላከያ ሚኒስትር በሰጡት መግለጫ ዛሬ በሁሉም ግንባሮች ላይ አስገራሚ ድርጊቶች ይጠበቃሉ በማለት ዝተዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የፖለቲካ ተንታኙ ጆናታን ኤስ እንደሚሉት እስራኤል አሁን ትኩረቷን ወደ ኢራን የውስጥ የጭቆና መዋቅሮች አዞራለች። ይህ ማለት ደግሞ የኢራን ሕዝብ የሚያደርገውን ተቃውሞ የሚያፍኑትን መሪዎች ኢላማ እያደረገች ነው ማለት ነው። በተጨማሪም በአሁኑ ሰዓት ኢራንን ማን እየመራ እንደሆነ ግልጽ አይደለም። የአሊ ላሪጃኒ መገደል በገዢው አካልና በታጣቂዎች ዘንድ ትልቅ ድንጋጤን ፈጥሯል። ምንም እንኳን በቴህራን ጎዳናዎች ላይ በሺዎች የሚቆጠሩ ሰዎች ለላሪጃኒ የቀብር ስነ ስርዓት ወጥተው ቢታዩም ብዙዎች ግን ይህ የገዢው አካል ድራማ እንደሆነ ይናገራሉ። ተንታኞች እንደሚሉት እነዚህ ሰልፈኞች በአብዛኛው የመንግስት ደጋፊ የሆኑ ሚሊሻዎች እንጂ የኢራንን ሕዝብ እውነተኛ ስሜት አይወክሉም። በኢራን ሕዝብና በገዢው አካል መካከል ያለው ልዩነት ከመቼውም ጊዜ በላይ ሰፍቷል። ጦርነቱ አሁን ወደ አዲስና አስፈሪ ምዕራፍ እየተሸጋገረ ይመስላል። እስራኤልና አሜሪካ የኢራንን ወታደራዊ አቅም ካዳከሙ በኋላ አሁን ደግሞ ወደ ከፍተኛ አመራሮቹ ፊታቸውን አዙረዋል። በሚቀጥሉት ጥቂት ሰዓታት ውስጥ ምን አዲስ ነገር ይፈጠር ይሆን? ለዛሬ ያዝነው መረጃ ይህንን ይመስላል። በሌላ ዜና እስክንገናኝ ድረስ ሰላም ቆዩልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ።